ጀናዛ ጣቢ በጀናዛ ማጠቢያ ክፍል ስለገጠመው አስደንጋጭ ታሪክ ላካፍላችሁ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ከዛ በፊት አንድ ጉዳይ ላንሳላችሁ። ስለ ሚና በጎ አድራጎት ድርጅት። ሚና በጎ አድራጎት ድርጅት በተለያየ አካባቢ የተጎዱ የወደቁ እንዲሁም አቅመ ደካማ የሆኑ ቤተሰቦችን ዘር፣ ብሔር፣ ቋንቋ ሳይለይ በመርዳት የሚታወቅ ድርጅት ሲሆን እንዲሁም ለበርካታ ዓመታት ጀናዛዎችን እየሸኘ እየተቀበለ አጥቦ ገንዞ በስርዓቱ የሚሸኝ የሚቀብር ድርጅት ነው። ለምሳሌ ከቤት ከሆስፒታል ከመቄዶንያ ከመንገድ ዳር በተለያየ አጋጣሚዎችን ሞቶ ከሩቅ አካባቢ ተደውሎ ጀናዛ እንዲረከብ በተደረገላቸው ጥሪ ፈጣን ምላሽ የሚሰጥም ድርጅት ነው። ሰሞኑ እኔም በሰራሁት ቪዲዮ እንዳያችሁት ለስልጤ ዞን ለሚገኘው ወንድማችን ዊልቸር ገዝቶ የሰጠኝ ድርጅት ይህ ድርጅት ነው። ነገር ግን ይህ ድርጅትን ከዚህ በተሻለ ስራውን ለመስራት የትራንስፖርት ችግር እየገጠመው ይገኛል። በዋናነት የጀናዛ አገልግሎቱን መኪና የግድ አስፈላጊ ነው። ይህንን በማሰብ ከድርጅቱ ጋር በመነጋገር ይህን ሀሳብ አቀረብን። መኪናውን ለመግዛት ከ100 ብር እስከ 1000 ብር ቻሌንጅ ለመጀመር ይህ ሀሳባችን ተቀብሎ መኪናውን ገዝቶ የሚሰጠን አካልም ሆነ ድርጅት ካለ አላህ ኸይርም እንዳውን ይክፈለው። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉለት። ካልሆነም ስክሪኑ ላይ በተቀመጡ አካውንቶች ከ100 ብር ጀምራችሁ አቅማችሁ የቻለውን ገቢ በማድረግ የማይቋረጥ ምንዳ ተካፋይ እንድትሆኑ ጥሪ እናቀርባለን። የድርጅቱ ዋና ኃላፊና ለበርካታ ዓመታት ጀናዛ እየካደመ የሚገኘው ወንድማችን ከድር ለማግኘት በቀጥታም ሆነ በስልክ ማግኘት የምትፈልጉ ስክሪኑ ላይ በተቀመጡ ስልኮችን ወንድማችን ከድር ማግኘት ትችላላችሁ። የአላህ ሰላምና ዝነት ከእናንተ ጋር። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና አንድ ሀብታም ከደረሰ ይሄን ወጪ የሚሸፍንን ሰው እናገኘናል። አመላካች የሰሪው ምንዳ ያገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። فلقيتك غدا بأوزاري وأوزار مع أوزاري